የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለዩ። በቫቲካን ካሳ ሳንታ ማርታ በሚገኘው መኖሪያ ቤታቸው ማረፋቸውን የቫቲካን የዜና አገልግሎት አስታውቋል። ከሰዓታት በፊት ብፁዕ ካርዲናል ፋሬል የርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ ሞትን በተመለከተም ሕይወታቸውን በሙሉ ለቤተክርስቲያን አገልግሎት የሰጡ ነበሩ በማለት በሐዘን መግለጫቸው ተናግረዋል። ጠቅላይ ሚኒስትር አብይ አህመድም በሮማው ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ ሞት የተሰማቸውን ሐዘን ገልጸዋል። የርኅራኄ ትሕትናና የሰው ልጅ አገልጋይነት ምግባራቸው ለትውልድ የሚሻገር ውርስ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሐዘን መግለጫ ዘላለማዊ ረፍትን በመመኘት ጭምር። ፖፕ ፍራንሲስ በሮም በቅዱስ ጴጥሮስ አደባባይ በመገኘት በሺዎች ለሚቆጠሩ ምዕመናን እንኳን አደረሳችሁ መልእክት ካስተላለፉ ከአንድ ቀን በኋላ ስለማረፋቸው ነው የተሰማው።